ሰዎቹ በቆሙበት የሚረግፉባት ሚስጥራዊቷ መንደር። በድንገት ተኝታችሁ ከ6 ቀን በኋላ ብትነቁ ምን ይሰማችኋል? ይህ በፊልም ሳይሆን በካዛኪስታኗ ካላቺ መንደር በእውን የተከሰተ ነው። ውድ ተመልካቾች ቪዲዮውን ከወደዳችሁት ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ እንዲህ ነው። በሰሜናዊ ካዛኪስታን የምትገኘው ካላቺ የምትባል መንደር በዓለም ዙሪያ ታዋቂ የሆነችው በታሪክ ታይቶ በማይታወቅ እንግዳ ክስተት ነው። በዚህች ትንሽ መንደር ውስጥ አንድ በጣም አስገራሚና አስፈሪ ነገር መከሰት ጀመረ። ሰዎች በቆሙበት በስራ ላይ እያሉ ወይም በንግግር ላይ እንዳሉ በድንገት ተዘርረው ይወድቃሉ። ታሪኩ በስፋት የታወቀው እንደ አውሮፓውያን አቆጣጠር በ2013 አካባቢ ነው። ሰዎች በድንገት ለቀናት የሚቆይ እንቅልፍ ውስጥ ይወድቃሉ። እንቅልፉ ከመምጣቱ በፊት ማዞር፣ መዛልና የማስታወስ ችሎታ ማጣት ይታይባቸው ነበር። አንዳንዶቹ ለጥቂት ሰዓታት፣ ሌሎቹ ደግሞ ለ6 ተከታታይ ቀናት ተኝተው ይቆያሉ። ሰዎች በስራ ላይ እያሉ፣ ምግብ እየበሉ ወይም መንገድ ላይ እየሄዱ ባለበት ቦታ ሊወድቁ ይችላሉ። ይህ በሽታ የሚመርጠው ሰው አልነበረም። ልጆች ትምህርት ቤት እያሉ በድንገት ጠረጴዛ ላይ ይዘረራሉ። ሲነቁም ቅዠት ይታይባቸው ነበር። ከእንቅልፋቸው ሲነቁ ምንም ነገር አያስታውሱም። አንዳንዶቹ ግን ከባድ የራስ ምታትና ቅዠት ይታይባቸዋል። ሕፃናት ክንፍ ያላቸው ፈረሶችና ትላልቅ እንስሶችን እናያለን እያሉ ይጮሁ ነበር። ሌላው ድመቶችና ውሾችም የዚሁ በሽታ ተጠቂ ሆነዋል። ድመቶቹና ውሾቹ በድንገት መተኛትና መጮህ ይጀምራሉ። ቪክቶር ካዛቼንኮ ሞተር ሳይክል ላይ እያለ ነበር ጥልቅ በሆነው እንቅልፍ የተረታው። ይህ ሰው እንዲህ ብሎ ነበር። አንጎሌ በድንገት ጠፋ። ሞተር ሳይክሌ ላይ ነበርኩ። በድንገት ግን ዓለም ተገለባበጠችብኝ። ከ3 ቀን በኋላ ሆስፒታል ውስጥ ስነቃ ምንም የማውቀው ነገር አልነበረም። ስነቃ ግን ከባድ ራስ ምታት ነበረብኝ። ልክ እንደ መጠጥ ስካር አይነት ስሜት ነበር የሚሰማኝ። ሌላኛው የልጆቹ አስፈሪ ቅዠት ነው። በእንቅልፍ ህመሙ የተጠቁ ህፃናት ሲነቁ የሚናገሩት ነገር ቤተሰቦቻቸውን ያስፈራ ነበር። አንዲት እናት እንዲህ ብላለች። ልጄ ከእንቅልፉ ሲነቃ በጣም ይጮህ ነበር። እማዬ እንስሳየው እጄ ላይ ትልቅ እንስሳ እየበላኝ ነው እያለ ያለቅሳል። ሌላ ጊዜ ደግሞ በክፍሉ ውስጥ ክንፍ ያላቸው ፈረሶች ሲበሩ እንደሚያይ ይናገራል። አእምሮው ጭልምልም ያለ ይመስላል። ማርኪዝ የምትባለዋ ድመት ባለቤት የሆነውን ስታስረዳ ድመቴ ማርኪዝ በድንገት ግድግዳውን መቧጨርና መጮህ ጀመረች። ከዚያም ዞር ስል ወለሉ ላይ ተዘርራ ተኛች። ልክ እንደኛ ለ4 ቀናት ያህል ሳትነቃ ቆየች። ስትነቃ ግን እንደ ድመት መጮህ ትታ ውሻ ለመምሰል የምትሞክር ትመስል ነበር። ሊዮቦቭ ቦልኮቫ ምስክርነቷን ስትናገር የመጀመሪያዋ ተጠቂ ነበረች። በጠራራ ፀሐይ ገበያ ላይ እያለሁ ነው በድንገት የወደኩት። ሰዎች ስትሮክ ያዛት ብለው ደነገጡ። ለ4 ቀን ተኝቼ ስነቃ ግን ዶክተሮቹ ምንም አይነት የጤና ችግር ሊያገኙብኝ አልቻሉም። ሚስጥሩ ምን ነበር? ዶክተሮችና ሳይንቲስቶች መጥተው መንደሯን መረመሩ። የመጀመሪያው ቫይረስ ነው ተባለ። በኋላም የተበከለ ውሃ ነው ተባለ። ነገር ግን ሁሉም ምርመራዎች ጤናማ ናቸው የሚል ውጤት ሰጡ። መጨረሻ ላይ የተገኘውን ፍንጭ ከመንደሯ አቅራቢያ በሶቪየት ህብረት ጊዜ ይሰራበት የነበረ አሮጌ የዩራኒየም ማዕድን ማውጫ ነበረ። ማዕድኑ ተዘግቷል። ነገር ግን ከመሬት ስር የሚወጣው ካርቦን ሞኖክሳይድ በአየር ውስጥ ያለውን ኦክሲጅን እየቀነሰው ሰዎች አእምሯቸው ጠፍቶ እንዲተኙ ያደርጋቸው ነበር። የሙት በር
ይህች ከተማ የተገነባችው በሶቪየት ህብረት ዘመን ለነበረው የዩራኒየም ፍላጎት ነው። ማዕድኑ ከተዘጋ በኋላ ግን አካባቢው ለካላቺ መንደር ነዋሪዎች የቅዠት ምንጭ ሆኗል። በሶቪየት ዘመን ይህች ከተማ በካርታ ላይ እንኳን በግልጽ አትታወቅም ነበር። ለኒውክሌር ጦር መሳሪያ የሚሆን ዩራኒየም የሚወጣባት በመሆኗ ከፍተኛ ጥበቃ ይደረግላት ነበር። ከ6500 በላይ ሰራተኞች በከፍተኛ ደሞዝና በልዩ ጥቅማ ጥቅም ይኖሩባት ነበር። በ1990ዎቹ የሶቪየት ህብረት ስትፈርስ ማዕድኑ በድንገት ተዘጋ። ሰራተኞቹም ንብረታቸውን ጥለው ከተማዋን ለቀው ወጡ። ዛሬ ከተማዋ ፍርስራሽና ጭር ያለች የሙት ከተማ ናት። ከእንቅልፍ በሽታ ጋር ያላት ግንኙነት ሳይንሱ ምን ይላል? ሰዎች መጀመሪያ ላይ ጨረር ነው የሚጥላቸው ብለው አስበው ነበር። ነገር ግን ጉዳዩ ከጨረር ይልቅ ከጋዝ ጋር የተያያዘ ነው። የካርቦን ሞኖክሳይድ ክምችት ማዕድኑ ውስጥ ያሉት ጉድጓዶች ውሃ ሲሞሉ በውስጣቸው ያለው እንጨትና ቁሶች መበስበስ ይጀምራሉ። ይህ ሂደት ካርቦን ሞኖክሳይድ እና ሚቴን ጋዝ ይለቃል። የኦክሲጅን ስርቆት የአየር ግፊት በሚቀየርበት ጊዜ፣ ለምሳሌ ወቅቱ ሲቀየር፣ ይህ ጋዝ ከከርሰ ምድር ተነስቶ ወደ ካላቺ መንደር ይሰራጫል። ካርቦን ሞኖክሳይድ ቀለምና ሽታ የሌለው በመሆኑ ሰዎች ሳያውቁት ይተነፍሱታል። አእምሮ ላይ የሚፈጥረው ተጽዕኖም ይህ ጋዝ ወደ ደም ውስጥ ሲገባ ኦክሲጅን ወደ አእምሮ እንዳይደርስ ያደርጋል። በዚህ ጊዜ ሰውነት ራሱን ለመከላከል ራሱን ኦፍ ያደርጋል። ይህ ነው ያ ለ6 ቀን የሚቆየው እንቅልፍ። አስፈሪው የከርሰ ምድር ዋሻዎች። ከከተማዋ ስር በብዙ ኪሎ ሜትሮች የሚቆጠሩ የተቆለፉና ጨለማማ የሆኑ የማዕድን መውጫ ዋሻዎች አሉ። ታዲያ እነዚህ ዋሻዎች ዛሬም ድረስ መርዛማ ጋዝ ይተፋሉ። በዚች ከተማ ያሉ ቤቶች ውስጥ የህፃናት አሻንጉሊቶች፣ የቆዩ ጋዜጦችና የቤት ዕቃዎች እንደነበሩ አሉ። ይህም ከተማዋን ልክ እንደ ቼርኖቢል አስፈሪ ያደርጋታል። የዛሬዋ ካላቺ መንግስት ችግሩን ለመፍታት በመንደሯ የሚኖሩ ሰዎችን ወደ ሌላ አካባቢ እንዲዛወሩ አድርጓል። ዛሬ መንደሯ በከፊል የሙት ከተማ ተብላለች። ምንም እንኳን መንግስት ምክንያቱን አግኝቻለሁ ቢልም አንዳንድ ነዋሪዎች ግን አሁንም አይቀበሉም። ለምን ሁሉም ሰው እኩል አይተኛም? ድመቶችና ውሾች ብቻ ለምን ተጠቁ? የሚሉ ጥያቄዎችን ያነሳሉ። እናንተስ ይህ በጋዝ ምክንያት የመጣ ይመስላችኋል ወይስ ሌላ ምስጢር ይኖረው ይሆን? ሐሳባችሁን በኮሜንት ላይ አጋሩኝ።